ሰላም አለይኩም እንዴት ናችሁ? ደህና ናችሁ? ሰሞኑን በራሴ ውስጥ እያስተዋልኩት የነበረ አንድ ዩቲዩብ ቪዲዮ አይቼ በጣም የገረመኝና ያ ያየሁት ነገር ደግሞ ከረሱል ሰለላሁ ዐለይሂ ወሰለም ሐዲስ ጋር እንዴት እንደሚገጣጠም ሳስበው ወዝ ላይክ ለለኩኝ ምን አለ መሰላችሁ ይሄ ሰው በኃይሉ ፈጣሪ በጣም የሚጠላ ሰው ፐርፌክት ለመሆን ወይም ደግሞ ፍጹም ለመሆን የሚሞክሩ ሰዎችን ፈጣሪ በጣም ይጠላቸዋል አለ። ይሄን ሲናገር ከረሱል ሰለላሁ ዐለይሂ ወሰለም ሐዲስ ጋር በጣም ተሳሰለብኝ። ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? ነፍሴ በእጆቹ በሆነችው አምላክ እምላለሁ አላህ እናንተ ኃጢአተኞች ባትሆኑ ፍጹም ሰዎች ብትሆኑ ኖሮ እናንተን አጥፍቶ ሌላ ኃጢአተኞችን ይፈጥራል ነው። የሆነ ጊዜ ይሄን ሐዲስ ለመጀመሪያ ጊዜ ሲሰማ ኦኬ ፈጣሪ ለጥፋታችን ነው ኃጢአት ለምንሰራው ኃጢአት ኤክስኪውዝ እየሰጠን ነው ላይክ ዊ አር ፍሪ ቱ ዱ ኤኒቲንግ ዊ ዋንት አይነት ብዬ አሰብኩኝና ለምን ነው ታዲያ ኃጢአትን የሚፈቅደው አታድርጉ እያለ ብዬም ጠይቄ ነበረ ራሴን። አሁን ሲገባኝ ግን ሰው ልጅ የተፈጠረበት አፈጣጠሩ ራሱ ዊክነስ ውስጥ ነው። ላይክ ባሪያ ሲባል ስሌቭ ሲጀመር የራሱ ማንነት ያለው የራሱ አይደንቲቲ ያሌለው የእሱ አይደንቲቲ ማንነት እና የወደፊት መንገድም የኋላ ታሪኩም ሁሉም በማስተሩ ስር ዲፐንደንት የሆነ ነገር ነው። ሶ አላህ የኔ ባሮች ብሎ ሲጠቅሰን እኛ ይሄ አሁን ሲክ የምናደርገውን ፐርፌክሽኒዝም እንደሌለን እንድናቅ ይፈልጋል ነው። ኃጢአትን ለእኛ ፈቅዶልን ኦር ደግሞ ስሩ ብሎን ሳይሆን ጥፋተኝነት ኢዝ ኢን ዩር ኔቸር ብሎ የተናገረበት ኦር ደግሞ ረሱል ሰለላሁ ዐለይሂ ወሰለም የተናገሩበት መንገድ ነው። ጥፋተኝነት ኢዝ ኢን አወር ኔቸር። ግን አሁን ይሄን ሐዲስ ኦር ደግሞ ይሄን ኮንሰፕት በመጠቀም ላይክ ለምናጠፋው ለምንሰራው በየቀኑ ለማረገው ነገር ኤክስኪውዝ ለራሴ ለመስጠት አይደለም። እናንተም ይሄን ሀሳብ እንደ ኤክስኪውዝ እንድትጠቀሙት አይደለም። ግን ብዙ ጊዜ እኛ ህይወታችን እንደምንፈልገው ፍሎ እንዳታረግ የያዘን ውስጥ ልቦቻችን ውስጥ እንደምታውቁት ልቦቻችን ውስጥ የያዝናቸው የተሳሳቱ ፐርሰፕሽን አለ ከፐርፌክሽኒዝም ጋር የተያያዘ ማለት ነው። እሱ ምን መሰላችሁ? እኔና እናንተ በውስጣችን ጥፋት ብስሰራ ወር ደግሞ መሄድ ማፈልግበት ቦታዎች ተመላልሰን ስንሄድ ስንደክም፣ ስንፈስ፣ ዲፕሬስድ ስንሆን፣ ያሰብነውን ሳናሳካ ስንቀርና የምንፈልግበት ቦታ ራሳችንን ሳናገኝ ስንቀር ለራሳችን የምንሰጠው ጀጅመንት አለ። እሱ ጀጅመንት ደግሞ ሰው ስለሆንኩ ነው ያው ብላችሁ ለራሳችሁ ላይት የሆነ ኤክስኪውዝ አትሰጡም። ኢትስ ላይክ እንዴት አንቺ እንዴት ታደርጊያለሽ ብላችሁ ራሳችሁን ትጠይቃላችሁ። እንዴት አንቺ እንደዚህ ታደርጊያለሽ? ኦብቪየስሊ ያለምሮ አንቺ እንደዛ ማታረጊ ብላችሁ አትጠይቁም። ምክንያቱም እንዴት አንቺ እንዴት ታደርጊያለሽ ኢዝ ላይክ አንቺ ብላችሁ ራሳችሁ ስትጠይቁ እናንተ ለራሳችሁን እያስቀምጣችሁ ያላችሁበት የሆነ ስፔሲፊክ ምንም የማታረግ ሆነች ኢሜጅ አላችሁ ማለት ነው። ያችን ኢሜጅ ፉልፊል ለማድረግ እየሞከራችሁ ነው ማለት ነው። ወር ደግሞ ያችን ኢሜጅ ፕሬዘርቭ ለማድረግ እየሞከራችሁ ነው። ኦብቪየስሊ ፕሬዘርቭ የምታደርጉት ምንም ኢሜጅ የላችሁም። ምክንያቱም በፐርፌክሽን ውስጥ አይደላችሁም፣ ፐርፌክትም አይደላችሁም። ዩ አር ፍሎውድ። እናንተ ጥፋተኛ፣ ስህተተኛ፣ ደካማ አርናት ፐርፌክት። ሁሌም ባሪያ፣ ሁሌም ደካማ፣ ሁሌም እርዳታ ፈላጊ መሆናችሁን ማሰብ አለባችሁ። ይሄን ኮንሰፕት የምትጠቀሙት ጥፋታችሁን ኤክስኪውዝ ለማድረግ ነው። ደግሞ ጥፋታችንን ደጋግመን እየሰራን ለመጠቀም ሳይሆን በራሳችሁ ውስጥ ፈጣሪን ይቅር በለኝ ብላችሁ ለራሳችሁ ይቅር የማይለውን እናንተነታችሁን ይቅር ለማስባረር ደግሞ በውስጣችሁ የሚሰማውን ይሄ ጥፋተኝነት ምን አይነት ማረባ ሰው ነኝ የሚለውን ኮንሰፕት ሲዝ የማድረጊያ መንገድ ነው። ይሄ ፐርፌክት የመሆን ፍላጎታችን ከኛ አልፎ በዙሪያችን ያሉ ህይወታችንንም በጣም ነው እንደዚህ ኢንታንግልድ እንዲሆን እና በጣም የተያያዘ የተቆጣጠረ እንዲሆን ያደረገው። እንዴት አትሉኝም? አንደኛ የእናንተ ደካማ ጎን ለማየት ፈቃደኛ አለመሆን አለ። ምክንያቱም ራሳችሁ የምትሰጡትና ለራሳችሁ የምታስቀምጡት ምስል ፐርፌክት ስለሆነ ኤኒ ታይም አይምሯችሁ ኦር ልባችሁ ኦር ደግሞ አላህ የሆነ ብርሃን በእናንተ ድክመት ላይ ሼድ ሲያደርግ ቶሎ ብላችሁ ብላችሁ ዲፌንድ ለማድረግ ትሞክራላችሁ። ሰዎች ሲነግሯችሁ አይደለም፣ ራሳችሁ ለራሳችሁ የሆነ በሆነች ብርሃን እናንተ ደካማነታችሁ ልትጋለጥ አንቺ ምቀኛ፣ አንቺ ቅናተኛ፣ አንቺ ውሸታም፣ አንቺ ሌባ ሚል አይነት ሀሳብ ወር ደግሞ ከአላህ የመጣ ለእናንተ እንዲያሳይ የፈቀደ ብርሃን ወደ እናንተ ሲመጣ ድፈንድ ታደርጋላችሁ አይደለ? ውጭ ላይ አይደለም ከሰው ጋር ራሳችሁን በራሳችሁ ውስጥ ድፈንድ ታደርጋላችሁ። ይሄ ኢጎ ምናምን ይሉታሉ፣ ነፍሳችሁ ማለት ነው። ምክንያቱም በቻለችው አቅም በራሷ ሊዥን ውስጥ እናንተን ማስቀመጥ ትፈልጋለች ነው። ስለዚህ ይሄ አይምሯችሁ ውስጥ ያለው ልቦቻችሁ ውስጥ ስልጣን እንዳለው የተሰማው ኢጓችሁ ኤኒታይም ሰዎች አንቺ እኮ እንዴነሻ እንደዚህ ያረግሽ ምናምን ሲለው ልክ ደፈንድ ለማድረግ እንደሚሞክለው አላህም በራሱ ብርሃን ከሱ በሆነ ጋይደንስ እናንተን ደካማ ጎናችሁ ሊያሳያችሁ እንዲህ ሲልባችሁ ለማየት ፈቃደኛ አትሆኑ። ይሄ ደግሞ ራሳችሁ ፌቨር እየዋላችሁ እንዳላችሁ ልታስበው ደግሞ ራሳችሁ በራሳችሁ ላለመውቀር እየሞከራችሁ ያለ ይመስላችኋል። እውነታው ግን ራሳችሁን ላለማየት
ላለማየት በፈቀዳችሁ ወር ደግሞ በተከላከላችሁ ቁጥር ራሳችሁን ፕሮግረስ ለማድረግ ወር ደግሞ እናንተ ባሪያ ደካማ እኔና ሁላችንም እንደሆን ነው ፍሎውድ የሆነ ሂውመን ቢንግ የመሆኑን አንደርስታንዲንግ በውስጣችሁ እንዳይገባ ያደርጋል። ያ አንደርስታንዲንግ ወር ደግሞ ያ መረዳት ያ እውነት ልቦቻችሁ ውስጥ ካልቀረ ደግሞ እናንተ ደካማ ባሪያ እና ሁሌ ረዳት ፈላጊ እንደሆናችሁ ኤክስፒሪየንስ ማድረግ ይከብዳችኋል ማለት ነው። ያን ኤክስፒሪየንስ ካላረጋችሁ ደግሞ አምላካችሁን ኤክስፒሪየንስ ማድረግ አትችሉም። ምክንያቱም ተሳስቼ ነው እንጂ የከሌ እንዲህ ስላደረገኝ ነው እንጂ የከሌ እንደዚህ ስለሆነ ሲቹዌሽኑ እኮ እንዲህ ስለሆነ ነው እንጂ እኔ እኮ እንደዚህ ስለወረኩ ነው እንጂ እንደዚህ ስለሆነ ነው እንጂ እንደዛ ማድረግ ሰው አይደለሁም ካላችሁ አምላክ የቱ ጋር መጥቶ ይሰራል? እዝነቱ የቱ ጋር ይመጣል? አላህዬ ማርያም ብለን ጠይቀዋለን እኮ ግን እዝነቱ የቱ ጋር ይመጣል? ይቅርታ የቱ ጋር ይመጣል? ዩ ኦልሬዲ ጊቭድ ዩርሰልፍን ኤክስኪውዝ። ለምን እንደዛ እንዳረጋችሁ ለራሳችሁ ኤክስኪውዝ ሰጣችሁ። ራሳችሁን ድፈን እንዳረጋችሁ ከራሳችሁ ራሳችሁን ጠበቃችሁ። ደግሞ ከአላህ ብርሃን ራሳችሁን ገላችሁ እንደዚህ ቮይድ የሆነ ባዶ የሆነ ሰላትን ብታረጉ how would you connect with God? አላህ በደካማና በባርነት ውስጥ እኛንና እናንተ ሁላችንን ሊያገኝ ይፈልጋል። እኛ ግን በዚህ ዘመን እሱን ነገር ለመፍቀድ ፍቃደኛ አይደለንም። we want to be perfect። በዚህ ፐርፌክት በመሆን ትግል ውስጥ ሰዎችንም ብቻ ሳይሆን ራሳችንን እየጎዳን ማደግ መሄድ ካለብን መንገድ ራሳችንን እያዝን ህይወት ደግሞ እንደ ባህሪዋ እንደ ሁኔታዋ እንደ ሱናዋ እንዳትሄድ እያረግናት ነው። ስላይ በእኔ መንገድ ትሄጂ እንደሆነ ትሄጃለሽ፣ እኔ እንደሆነ አልዋሽም፣ እኔ እንደሆነ አልሰርቅም፣ እኔ እንደሆነ አልቀናም፣ እኔ እንደሆነ ምቀኝነት የለብኝም፣ እኔ እንደሆነ ኩራት የለብኝም፣ እኔ እንደሆነ ምንም ነገር የለብኝም ብላችሁ ለራሳችሁ እየነገራችሁ ላይፍ ዊል ቢ ላይክ ታዲያ እንዴት ኢቮልቭ ልታደርጉ ልፍቀድላችሁ? ሰው ራሱን ለማየት ፈቃደኛ ካልሆነና ኤኒታይም ራሱን ለማየት ብርሃን ሲመጣለት ደግሞ ኢጎ ሴንትሪክ ሆኖ ብሎ በሰው ውስጥ አይደለም በራሱ ውስጥ ራሱን ዲፌንድ ማድረግ ከጀመረ ሁላችንም እኮ እናደርጓለን ከጀመረ ፕሮግረስ ኦር ደግሞ ኢቮልቭመንት ኦር ደግሞ ማደግ ኢንላይትመንት የሚባለው ነገር በጣም እየራቀን ይሄዳል እና በዚህ ምክንያት አላህ ፐርፌክሽኒዝም ኦር ደግሞ ፍጹም የመሆን ፍላጎታችንን አይወደውም። ይሄ ፍጹም ነኝ ብሎ የሚያስበው ነገር ከራሳችሁም ከአምላካችሁም ያርቀናል። ሌላው ነገር ደግሞ ከማህበረሰቡም ያርቀናል። አሁን በዚህ ዘመን ላይ እዛም እዚህ የሚሰማ ቪዲዮዎች አሉ። አንዳንድ ሰዎች አሉ እንደዚህ የሚያረጉ እንዲህ የሚሆኑ በዚህ የሚወጡ በዚህ የሚገቡ እንዲህ የሚያረጓችሁ እንዲህ የሚጠቀሙባችሁ። ኦብቪየስሊ ሰዎች ይጠቀሙባቸዋል። እናንተም በሆነ መንገድ ከሰዎች ትጠቀማላችሁ። እናንተ ውሸታም አጭበርባሪ ናችሁ እንበል። የኛው ሰውዬ ደግሞ ግዴለሽ ነው። የኛው ሰውዬ ደግሞ ነገረኛ ነው። የትኛው ሴትዮ ደግሞ ወረኛ ናት። አንቺ ደግሞ ምቀኛ ነሽ፣ ቅናተኛ ነሽ። there is negative in everyone። ሁሉም ሰው ጋር ፍሎ አለ። በራሳችሁ ውስጥ ፍሎ ስትቀበሉ ሁሉም ሰው ጋር ፍሎ እንዳለ ይገባቸዋል። ሁሉም ሰው ጋር ድክመት እንዳለ፣ ሁሉም ሰው ፍጹም እንዳልሆነ ይገባቸዋል። በዛ ውስጥ ኤክስኪውዝ እየተደራረግን ማለፍ ኦር ደግሞ መኖር ኦር ደግሞ መሰባጠር አብረን መፍሰስ እንጀምራለን። ኢትስ ላይክ የራሳችሁን ደካማ ማታዩ ከሆነ የሰውን ድክመትም ኤክስኪውዝ ማድረግ አትችሉም። እኔ እንዲሆኜ እንዴት እንደዚህ ያደርጋሉ? ኦብቪየስሊ እናንተ ያደረጋችሁትን አላየችሁትም እንጂ እኛም በሰዎች ያደረግነው በጣም ብዙ መጥፎ ነገር አለ። ግን የማየትና የማስተዋል ፍቃድ የለንም። ያ የማየትና የማስተዋል ፍቃድ ደግሞ የሚጀምረው ሰዎች ሲነግሯችሁ ሳይሆን መጀመሪያ ከራሳችሁ ጋር ተቀምጣችሁ ስለራሳችሁ መነጋገር ፍቃድ ከሰጣችሁ ነው። ራሳችሁን ለማዳመጥና ደካማ ጎናችሁን እኔ እኮ እንዲህ ስለሆንኩ ነው ብላችሁ ኤክስኪውዝ ሳትሰጡ መቀበል ስትጀምሩ ነው የሚጀምረው። ለጥፋታችሁ ለደካማ ማንነታችሁ ኦር ደግሞ ላደታችሁ ኤክስኪውዝ እንድትሰጡ እየጠየኳችሁ አይደለም። ፕሮግረስ ለማድረግ ሞክሩ፣ ጣሩበት፣ ልፉበት፣ ዱ ኤቭሪቲንግ። ግን ሁሌም ምንም ያህል ፕሮግረስ ብታደርጉ ምንም ያህል ብጥሩ ኦር ደግሞ ምንም ራሳችሁን ለማሻሻል ብትሞክሩ የሆነች ጎደሎ ፓርት ሁሌም ትመጣለች። የሆነ ደካማ ጎን ሁሌም ይኖራቸዋል። ይሄ ፐርፌክት የሆነ ሰሪን የሆነ ቢንግ አትሆኑ፣ ሰው አትሆኑ። የለም ኢምፐርፌክሽን ኢዝ ኢምፕሪንትድ ኢን አስ። እሱን መቀበል ደግሞ የፈጣሪ ምህረት፣ እዝነት፣ ጋይደንስ ኦር ደግሞ እርዳታ እንድንቀበል በር ይከፍትልናል። በራሳችን ቆመን በራሳችን ፍቃድ በራሳችን ሁኔታ እኔ እንደዚህ አላደርግም እኔ እንደዚህ አልሆንም በሚል የተሳሳተ ዲሉዥን ውስጥ መኖር አቁሙ። ዩ አር ዊክ ኤንድ ፍሎውድ። በራሳችሁም እሱን ነገሩ ተቀበሉት። የራሳችሁን ድክመት እዩና ተቀበሉ። ይህን ደግሞ ሰዎች በዙሪያቸው ያሉ ሰዎች ደካማና ዊክ ሲሆኑ አይ እንዴት እንደዚህ አይነት ሰው ናት እኮ ከሄድ እኮ እንደዚህ አይነት ናት እንደዚህ ብለን
ማንቋሸሽ እና ማጥላላት አቁሙ። እነሱ ያረጉትን እናንተ ማታረጉበት፣ እናንተ ያረጋችሁትን እነሱ ማያረጉበት ነገር የምሰቀላችሁ በተለያየ ፊዚካል ቦዲ እና በተለያየ የላይፍ ካራክተር ውስጥ ስላላችሁ ነው። በእነሱ ካራክተር ውስጥ ብትሆኑ እነሱ ያረጉትን የትኛውንም መጥፎ ነገር ታረጋላችሁ። እነሱ በእናንተ ካራክተር ውስጥ ቢሆን እናንተ ያረጋችሁትን ሁሉም ነገር ያረጋሉ። ስለልክ እኔ እንዲህ አላረግም የሚለውን ነገር ተው። አደሴም ታይም ደግሞ እናንተ ምኑንም የቱንም ሁሉንም ነገር ልታረጉ እንደምትችሉ አስቡ። ያ ለራሳችሁ አንድነት፣ ለሌሎች ሰዎች ደግሞ አንደርስታንዲንግ እንዲኖራችሁ ያደርጋል ብዬ አስባለሁ። አይሆፕ በዚህ ቪዲዮ ብዙ ነገር አግኝታችኋል ብዬ አስባለሁ። ደግሞ ሰብስክራይብ ማድረግ አትርሱ። ደህና ሁኑ። ሰላም አለይኩም።